ባለሽበት ሁኔታ ካንቺ ጋር መነጋገር ልክ እንዳልሆነ ይገባኛል። ግን አንዳንድ ነገሮች ግልጽ እንዲሆኑልኝ ፈልጋለሁ። የልጅነት ህልሜን እንዴት እንደቀማሽኝ ማወቅ ፈልጋለሁ። ስቲቭ እንደዛ ድሎት ካለው ህይወት ወጥቶ ካንቺ ጋር እንደዚህ መከራ ውስጥ ለመኖር ለምን እንደመረጠ ሊገባኝ አልቻለም። እጹብ ነይ ውጪ። አው ነይ ውጪ። እኔን እጹብ ነው ነይ ውጪ የምትለኝ? ማውራት አለብን። ነይ ውጪ። አባ አንቺ ዝም ብለሽ ቁጭ በይ። ስቲቭ አቁም። ስላለበት ስለዚህ ድራማ ህይወትክ እንድትነግረኝ ፈልጋለሁ። ይኸውልሽ በመጀመሪያ ደረጃ እቤቴ ድረስ መጥተሽ ባለቤቴን መናገር አልነበረብሽ። ብዙ ማወቅ ያለብኝ ነገር ያለ አይመስልህም? ልነግርሽ ነበር ግን በቃ ነገሮች ተደራርበው ልነግርሽ አልቻልኩም። ልክ ነሽ። አብራደ ጓደኛዬ፣ ጥሩ ወዳጅ ነሽ። በቃ አብሮ ስለመኖር ስለመጋባት የነበረ ንስል ትልቁ ስህተት እሱ። ቤተሰቦቼ እንድንጋባ ዝምድናችን እንዲጠናከር ይፈልጋሉ። እውነት ለመናገር ሂዊ ወደ ቤት እስከምትመጣ ድረስ ከቤተሰቦቼ ቃል መውጣት መሰለኝ ነበር። ግን ምን ላድርግ፣ ፍቅር ያዘኝ። የምኖርላት ልጅ ወደ ህይወቴ መጣች። ስቲቭ ታዲያ እኔ እኮ አፈቅርሃለሁ። የማይሆን ተስፋ ሰጥቼሽ ከነበረ በጣም ይቅርታ። በቃ የኔ እናንተ ነገር ከዚህ በኋላ በቃ። ይኸውልሽ እጹቤ፣ እንደ ጓደኛ እንደ ወንድም ሁሌም ካጠገብሽ ሆናለሁ። እሺ እናት ምን እያደረግሽ ነው? ከዚህ በላይ እዚህ መቆየት ያለብኝ አይመስለኝም። እናት ምን ማለት ነው? እሱ ደግሞ አንቺ ከኔ ውጪ ሌላ ዓለም አለሽ እንዴ? ምናልባት የሰው ዓለም ስነጥቄ ከሆነ። እናት እኔ አንቺ ብቻ ነኝ። ከጾም ጋር ያለው ትንሽ አለመግባባት ብቻ ነው። ምንም እውነት ሳይኖራት ነው ቤት ድረስ የመጣችሁ? ንገረኛ። ምንም ነገር ሳይኖራችሁ ነው ሚስቱ ነኝ የምትለኝ? እማ ላስረዳሽ፣ እንዳሰብሽው አይደለም። እሱም ባለፈው ነገርከኝ እኮ። ካማኝ ሽመኝ። ከጾም ጋር እንድንጋባ የሚፈልጉ ቤተሰቦቻችን እንጂ ነው አይደለም። እውነት ነው። አንቺ ወደ ቤት እስከምትመጪ ድረስ በደንብ እናወራ ነበር። ጥሩ ጓደኞች ነበርን። ከዛ በኋላ ግን ለአንድም ደቂቃ አውርቻትም አግኝቻትም አላውቅም። አባ ሰላም ልቀርቼ እኮ አይደለም። አውቃለሁ የኔ ቆንጆ፣ ስጋትሽ ይገባኛል። ለአንቺ ህይወቴን እሰጣለሁ። እሺ እግዚአብሔር ቤትን ካልሰራ ቤትን የሚሰሩ በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ የሚጠብቁ በከንቱ ይተጋሉ። ለወላጆቻችሁ እንቅልፍን በሰጠ ጊዜ እናንተ የመከራን እንጀራ የምትበሉ እነሆ ልጆች የእግዚአብሔር ስጦታ ናቸው። የሆድን ፍሬ የእርሱ ዋጋ ነው። አባ ወይ እናቴ፣ እየሰማሁ እኮ ነው። የተኛው መስሎሽ ነው አይደል? አባ በጣም እየደከመክ ነው። እንቅልፍ ራሱ እኮ በስነ ስርዓት እየተኛክ አይደለም። አባ እኔ እኮ ደህና ነኝ። እማሙሽ ደህና ነኝ። ትንሽ ድካም ይሆናል እንጂ ምንም አልሆንኩ። ታዲያ ለምን ማሳጅ አላረግም? ምንድነው ያማረኝ ስል ነበረ። ለካ ማሳጅ እኔን ናፈቀኝ። ታዲያ ማሳጅ አርገኝ አትለኝም? ሰላም ለዚህ ቤት። እንዴት ናችሁ? ምንድነው ደነገጣችሁ? መምጣት አልነበረብኝም እንዴ? አረ እንደሱ አይደለም። እጹብ ተቀመጪ። ግድ የለም አልቀመጥም። እስቲ ያለህበት ሁኔታ የሚታይ ነገር ነው። ትልቅ ችግር ውስጥ ናችሁ። ዝም ብሎ ወደ መጣሁበት ቦታ መመለስ ከበደኝ። ቢያንስ በአቅሜ ላግዛችሁ ብዬ ነው። እጹብ መቸገር አልነበረብሽ እና በዚህ ሁኔታ እያለህ ዝም ብዬ መሄድ ነበረብህ? በጣም አመሰግናለሁ። ምን አባቱ ይሄ አንተ? እኔ እኮ እጹብ ነኝ። ምንድነው እንደዚህ የሚያደርግህ? እጹብ ላረቅሽ ፈልጌ አይደለም፣ ቁርስ ለባሰኝ ነው። እሺ ችግር የለውም። ይቅርታ የኔ ቆንጆ፣ ባለፈው በደንብ ሳንተዋወቅ። እጹብ እባላለሁ። ህይወት እባላለሁ። ፈጣሪ በሰላም ይገላግልሽ። አሜን። እስጢፍ ወደ መኪና ያሸኘኝ? እሺ እሸኝሻለሁ። እናት መጣው። እሺ የሷ ምሮት ስለኔ
ሄሎማ ልጄ አዲስ አበባ ገብቻለሁ። የት ብዬ ታክሲ ሊያዝ?